ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ይዤላችሁ የቀረብኩት የ12ኛ ክፍል ዩኒቨርሲቲ መግቢያ ፈተና በአዲሱ ካሪኩለም ከተዘጋጀው ከዩኒት 1 ከ10ኛ ክፍል ዩኒት 1 እና ከ11ኛ ክፍል ዩኒት 1 ሪሌሽን ኤንድ ፈንክሽን የተውጣጡ ጥያቄዎችን ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ተጋብዛለሁ። ኦኬ ወደ መጀመሪያው ጥያቄ ስናልፍ what is the domain of the relation r is equals to the set of order pair xy, y is less than x plus 1, y is greater than or equal minus 2x and x is greater than less than or equal 1 ይለናል። ዘን ይህን ጥያቄ ዶሜን ለመስራት ምን ማድረግ አለብን የሚለውን ነው መጠየቅ ያለብን። ሶ ይሄን እንደምናየው relation of order of x y ነው y less than x plus 1, y greater than or equal minus 2x and x is less than or equal 1 ይለናል። ዘን ወደ ምርጫዎቹ ስናልፍ then where x and y are element of real number ምርጫ a b c እንደዚህ ተሰጥቶናል። ይሄን ለመስራት ሁለት አይነት መንገድ ያለን። የመጀመሪያው ከነዚህ ከሁለቱ ጊቭን ኢኒኳሊቲዎች የኤክስ ዋጋ በየትና በምንና በምን መካከል ሊሆን ይችላል የሚለውን ማወቅ ነው። ሌላው ደግሞ ግራፊካሊ ሰርተን የኤክስ ዋጋ በየትኛው ቫልዩ ረን ያደርጋል የሚለውን ማወቅ ነው። ሰው ቀላሉና አጭሩ መንገድ ምንድነው? ከነዚህ ከሁለት ኢኒኳሊቲዎች አንድ ኢኒኳሊቲ በመፍጠር ያ ኢኒኳሊቲ በየትኛው ኢንተርቫል ውስጥ ነው ያለው የሚለውን ማወቅ ነው። ስለዚህ እዚህ ጋር እንደምናየው የመጀመሪያው ኢኒኳሊቲ y is less than x plus 1 ነው። ሁለተኛው ደግሞ y is greater than minus 2x ነው። ይሄ ከዚህ ከሁለተኛው ኢኒኳሊቲ y is greater than or equal minus 2x ማለት በሌላ አባባል minus 2x is less than or equal y ማለት ነው። minus 2x less than or equal y and minus 2x less than or equal y and less than x plus 1 ዘን ከሁለቱ ኢኒኳሊቲ ምን ማግኘት እንችላለን? minus 2x less than x plus 1 ዘን ሶልቭ ስናደርገው ኢኒኳሊቲውን ወደ አንድ ሳይድ ላይክ ተርሞችን በምንሰበስብበት ሰዓት ላይክ ተርሞችን ስንሰበስባቸው minus 2x less than x plus 1 and አንደኛው ኢኒኳሊቲ x is less than or equal 1 የሚል ስለተሰጠን ነው። ዘን minus 3x less than 1 ይሆንልኛል። ዘን አሁንም ኦቨር ኔጌቲቭ 3 ስናደርግ በኔጌቲቭ በመናካፈል ወይም በኔጌቲቭ በመናባዛ ጊዜ ሳይን ኦፍ ኢኒኳሊቲው ዳይሬክሽን ኦፍ ኢኒኳሊቲው ይቀየራል። ስለዚህ ሌስ ዛን የነበረው ግሬተር ዛን ይሆናል ማለት ነው። x greater than minus 1/3 and x less than or equal 1 ይሆንልናል። ስለዚህ ይሄ ደግሞ የሚያሟላ ሲ ላይ ያለው ነው። ሲ እና ዲ ሁለቱ ልዩነታቸው ከኔጌቲቭ 1/3 በኩል አንደኛው ላይ ኦፕን ኢንተርቫል ነው፣ ሁለተኛው ላይ ደግሞ ክሎዝ ኢንተርቫል ነው። ኦፕን ኢንተርቫል ማለት ኢንድ ፖይንቱ አይካተትም ማለት ነው። እዚህ ጋር እንደምናየው x greater than minus 1/3 ስለሆነ ኢንድ ፖይንቱ ስለማይካተት ለዛ ነው ማለት ነው። ኦኬ ወደ ሁለተኛው ጥያቄ ስናልፍ ጥያቄ 2 ቁጥር ጥያቄ 2 what is the range of the relation given by r is equals the set of order pair xy such that y is less than minus 2x plus 2, y is less than or equal x plus 2 and y less than 2 ይለናል። የዚህንም ስንሰራ አሁንም ከሁለቱ ኢኒኳሊቲዎች ለዋይ ሶልቭ አድርገን ኤክስን ኢንተርምስ ኦፍ ዋይ ከገለጽን በኋላ ዋይ በየትኛው ኢንተርቫል ውስጥ ይገኛል የሚለውን ማየት ነው። ከመጀመሪያው ኢኒኳሊቲ ለምሳሌ ዋይ ሌስ ዛን ኦር ኢኳል ኤክስ ፕላስ 2 ሲል ዋይ ማይነስ 2 ሌስ ዛን ከዚህኛው ዋይ ማይነስ 2 ሌስ ዛን ማይነስ 2 ኤክስ ይሆናል። ዜን ቦት ሳይድ በማይነስ 2 በምናካፍል ሰዓት ደግሞ ዋይ ማይነስ 2 ኦቨር ኔጌቲቭ 2
ሌዛን የነበረው ዳይሬክሽኑ ይቀየራል በኔጌቲቭ ስላካፈል ግሬተር ዛን ኤክስ ኤንድ ኤክስ ግሬተር ዛን ኦኳል ከሁለተኛው ኢንኢኳሊቲ ደግሞ ኤክስ ሌስ ዛን ኦኳል ኤክስ ፕላስ 2 ከሚለው ኤክስ ሶልቭ አደረኩት። ቱን ወደ ዋይ ሳሳልፍ -2 ይሆናል። ዋይ -2 ዘን ኤክስ ግሬተር ዛን ኦር ኢኳል ዋይ -2 ይሆንልናል። ኤክስ ግሬተር ዛን ኦር ኢኳል ዋይ -2 ሚንስ ዋይ -2 ኢዝ ሌስ ዛን ኦር ኢኳል ኤክስ ማለት ነው። ዋይ -2 ኢዝ ሌስ ዛን ኦር ኢኳል ኤክስ ኤንድ ኤክስ ኢዝ ሌስ ዛን ዋይ -2 ኦቨር -2 ዘን ቦት ሳይድ በሁለት አባዛሁት ይችን ዲኖሚኔተር ለማጥፋት ቱ ዋይ -4 ሌስ ዛን ኦር ኢኳል ኤክስ ሌስ ዛን -y ፕላስ 2 ይሆናል። ከዛ ኤክስን እንተዋትና ሁለቱን ኢንድ ፖይንቶች ብቻ ኮምፔር እናርግ። ቱ ዋይ -4 ሌስ ዛን -y ፕላስ 2 ይሆንልናል ማለት ነው። ቱ ዋይ ፕላስ ወደ አንድ ሳይድ እየሰበሰብኩን ነው። ቱ ዋይ ፕላስ ዋይ 3y ይሆንልኛል። ቱ ዋይ ፕላስ ዋይ ሌስ ዛን 2 ፕላስ 4 6 ዘን ቱ ዋይ ፕላስ ዋይ 3y ነው። ኦቨር 3 ስታደርጉት ዋይ ሌስ ዛን 2 ይሆናል ማለት ነው። ዋይ ሌስ ዛን 2 ማለት ደግሞ 2 አፕ ቱ ማይነስ ኢንፊኒቲ ማለት ነው። the range of the relation r is 2 to minus infinity የሚለው ይሆንልናል ማለት ነው። ኦኬ ወደ ቀጣዩ ጥያቄ ስንሄድ ጥያቄ 3 ቁጥር what is the domain of the relation r the relation specified by its graph ይለናል። በዚህ ግራፍ ላይ የተገለጸው ሪሌሽን ዶሜኑ ማን ነው? what is the domain of this relation? የዚህ ሪሌሽን ዶሜን ምን ሊሆን ይችላል? ዶሜን ማለት ሁሉ ጊዜ የኤክስ ዋጋ ነው። ኤክስ ዋጋ በየትኛው የኤክስ ቫልዩ ላይ ቨርቲካል ላይን ስታሰምሩ ነው ይሄን ግራፍ ታች ማድረግ የምትችሉት ነው። ስለዚህ ይሄን ግራፍ ታች ማድረግ የምንችለው ከማን ጀምረን ነው? ከ-2 ጀምረን ወደ ፖዚቲቭ ነምበር ስንሄድ ነው። ነገር ግን አት -2 ላይ ብሮክን ላይን ነው። ብሮክን ላይን ነው ማለት ምን ማለት ነው? አይካተትም -2 ማለት ነው። ስለዚህ the domain is x greater than -2 ይሆናል ማለት ነው። x greater than -2 up to positive infinity ማለት ነው በሌላ አባባል። ኦኬ ቀጣዩ ጥያቄ 4 ቁጥር ጥያቄ 4 depending on question number 3 above what is the range of the relation r የዚህ ሪሌሽን ሬንጁ ምን ሊሆን ይችላል? አሁን በዚህ ጥያቄ መሰረት ማለት ነው። ሬንጅ ማለት ደግሞ የዋይ ዋጋ ነው። የዋይ ዋጋ በሆሪዞንታል ላይ በምታሰምሩ ጊዜ ይሄን ግራፍ መንካት የምትችሉ ከየት ጀምራችሁ የት ድረስ ነው? የመጨረሻው ትልቁ ቫልዩ ምንድነው? y is equals to 2 y is equals to 8 ላይ እንደዚህ ማስመር እንችላለን። እንደዚሁም ሶሊድ ላይን ስለሆነ ይነካዋል። ከዛ በኋላ ከዛ በታች ባሉት በሁሉም ይነካል። ምናልባት ይሄ ግራፍ ሲታይ እዚች ጋር ያለቀ ይመስላል፣ ግን አላለቀም። ወደ ታች እንደሚቀጥል ነው የሚያሳየው። ስለዚህ ምን ማለት ነው? y is less than or equal 8 ከ8 ጀምሮ ወደ ታች ይሄ ግራፍ ወደ ታች ላይኑን ብናስረዝም እነዚህ ሁለቱ ላይኖች ባስረዘምን ቁጥር ይሄ ሼዲድ ሪጅንም ወደ ታች እየጨመረ ይሄዳል ማለት ነው። ስለዚህ እየጨመረ ሄደ ማለት በዋይ ላይ በየትኛውም ቦታ ላይ ብታሰምሩ ግራፉን ታች ማድረግ እንችላለን። ስለዚህ the range of this relation is y less than or equal 8 ነው የሚለው ይሆናል ማለት ነው። እንግዲህ ሪሌሽን እና ፈንክሽን ላይ ዶሜን ለማውጣት ከግራፍም እንደዛ አድርገን ማውጣት እንደምንችል ነው አንድ ነገር ያየ ነው። እንደዚሁም በኢኒኳሊቲም ከኢኒኳሊቲው ላይ የዋይ እና የኤክስ ቫልዩ በምን ኢንተርቫል ይሆናል ብለንም ዶሜን ማውጣት እንደሚቻል ከአንደኛ እና ሁለተኛ ጥያቄ አየን ማለት ነው። ኦኬ ቀጣዩ ጥያቄ 5 ቁጥር ጥያቄ 5 what is the range of the greatest integer function f of x ሶሪ እዚህ ጋር f ለማለት ነው። f of x is equals to 3 times floor of x ይላል። እዚህ ጋር f አለችን። f of x is equals to 3 times floor of x። እንግዲህ floor of x ብቻ ቢሆን ሬንጁ ምንድን ነበር? the domain of floor of x all real number ነው። range of floor of x ደግሞ ኢንቲጀር ነው። ስለዚህ እነዛን ኢንቲጀሮች በ3 ብናባዛቸው ምን ይሆናሉ?
a multiple of 3 the state of all integral multiple of 3 የሶስት መልቲፕሎች ይሆናሉ ማለት ነው 3 times floor of x የሶስት መልቲፕሎችን በሙሉ ሰብስቦ ይይዛል ማለት ነው አሁን የዚህ ፈንክሽን ሬንጁስ ምንድነው ሬንጁን አየን ዶሜኑስ ምንድነው ብትባሉ ዶሜን ኦል ሪል ነምበር the domain is the set of all real number ለዛ ብለን መመለስ እንችላለን ስለዚህ ምርጫ ኤ ለምሳሌ set of all integers ይላል ይቺ 3 ባትኖር ኖሮ all integers ይሆን ነበር ግን multiple of 3 ነው አሁን የሚሆነው the set of all real numbers all real number አይሆንም ለግሬተስት ኢንቲጀር ፈንክሽን ኢንቲጀር ብቻ ነው ውጤቱ ዶሜን ነው set of all real number ነው the set of all positive integers ይላል ፖዚቲቭ ብቻ ሳይሆን ግሬተስት ኢንቲጀር ኦፍ x ኔጌቲቭ ፖዚቲቭ ሆኖ መውጣት ስለሚችል 3 ይባዛ በእነዛ ቁጥሮች ደግሞ multiple of 3 ኔጌቲቭ ፖዚቲቭ multiple of 3 መሆን ይችላል ስለዚህ multiple of ፖዚቲቭ multiple of 3 ብቻ ሳይሆን multiple of 3 ይሆናል ማለት ነው እሺ ወደ ስድስተኛው ጥያቄ ስናልፍ if f of x equals to 2 minus 4 times signum of x then what is the range of f ይላናል እዚህም ላይ signum of x ብቻዋን ሬንጇ ምንድን ነበር የሚሆነው -1 0 1 ዘን አሁን እነዛን ቁጥሮች በአራት አባስተን ከሁለት ላይ ብንቀንሳቸው ውጤቱ ምን ይሆናል ነው ጥያቄው ስለዚህ ምን እናደርጋለን f of x equals to 2 minus 4 signum of x 2 minus 4 signum of x ማለት 1 for positive number 0 for 0 minus 1 for negative number ነው ዜን ዲስትሪቢዩት አደረግነው ይችላል አራቱም ወደ ሁለቱ ወደ ሶስቱ ስፔሲፊክ የሆኑ ቁጥሮች ወይም ወደ እነዚህ ወደ ሶስቱ ቁጥሮች ስናስገባ 4 ሲባዛ በ1 4 ሲባዛ በ0 0 4 ሲባዛ በኔጌቲቭ 1 ኔጌቲቭ 4 ይሆናል ከዛ ከሁለት ላይ እያንዳንዳቸው መቀነስ ማለት ነው 2 minus 4 2 minus 0 2 minus of minus 4 then 2 minus 4 minus 2 2 minus 0 2 minus of minus 4 2 plus 4 ይሆናል 6 ስለዚህ ሬንጅ ማለት እነዚህ ውጤቶች ናቸው እነዚህ አውትፑቶቻችን ናቸው ስለዚህ ምን ይሆናል the solution set of this function is or the range of this function is -2 to 6 ሁሉ ጊዜ ውጤቱ ሊሆን የሚችለው -2 to 6 ነው ስለዚህ ሬንጃችን ምንድነው የሚሆነው -2 to 6 ይሆናል ማለት ነው ሁሉ ጊዜ አንድ ሲንግል ፈንክሽን ብቻ መጠበቅ የለብንም እንደአጋጣሚ እንደዚህም ሊጠይቅ ይችላል ማለት ነው ማለት ሲግኒየም ኦፍ ኤክስ ዶሜን እና ሬንጅ ይዘን ከዛ በኋላ ደግሞ እንደዚህ ኢኩዌሽን ሲመጣ ወይም እንደዚህ የተለያየ ሚክስድ ሆኖ ሲመጣ እንዴት ነው አፕላይ የምናደርገው የሚለው ማየት ያስፈልጋል ኦኬ ቀጣይ ጥያቄያችን which of the following relation is a function ይለናል የትኛው ሪሌሽን ነው ፈንክሽን የሆነው እንግዲህ function is a specific types of relation ነው in which no two distinct order pairs have the same first coordinate ሁለት ኦርደር ፔሮች ተመሳሳይ ፈርስት ኮኦርዲኔት ከሌላቸው ሁለት ኦርደር ፔሮች ሲኖሩን ተመሳሳይ ፈርስት ኮኦርዲኔት መኖር የለበትም ለምሳሌ x² + y² ወይም ደግሞ ግራፊካሊ ስለን ግራፊካሊ ድሮ ካደረግን በኋላ ግራፉን በሆሪዞንታል ላይን እናሰምር ከአንድ ጊዜ በላይ መነካት የለበትም ፈንክሽን ለመባል ስለዚህ አሁን ለምሳሌ x² + y² = 0 ይለናል x² + y² ማለት it is equation of x² + y² = 0 ኦኬ ይሄኛውን አሁን ለምሳሌ ሁለት የተለያዩ ቁጥሮችን ብናስገባለት በx ቦታ x ለምሳሌ -1 ብትሆን -1² + y² = 0 ይሆናል -1² is 1 ኦኬ ስለዚህ ይሄ ኤ ላይ ያለው ምርጫ xy such that x² + y² = 0 ይለናል ማንኛውም ቁጥር ስኩዌር ተደርጎ ሪል ነምበር ላይ ስኩዌር ተደርጎ 0 ከዛ በኋላ ደምረናቸው 0 ሊመጡ የሚችሉ ቁጥር የለም ምናልባት ይችኛቱ የሆነ ቁጥር ከ0 የተለየ ቁጥር ፖዚቲቭ ነምበር ቢሆን ሰርክል ይሆናል ሰርክል ደግሞ ፈንክሽን ሊሆን አይችልም ሁለት ቦታ ስለሚቆረጥ በሆሪዞንታል ላይ ነገር ግን ይሄኛው ፖይንት ነው አንድ ፖይንት ኢቭን ቫልዩ x² + y² ተደርጎ ተደምረው ስኩዌር ተደርጎ then ተደምረው 0 ሊመጡ የሚችሉ ቁጥሮች የሉም
ይሄኛው ኦርደር ፔር ራሱ መፍጠር አንችልም ነው። ኤክስ ስኩዌር ፕላስ ዋይ ስኩዌር ኢኳልስ 0። ወደ ሁለተኛው ምርጫ ስንመጣ ግን ኤክስ ፕላስ ዋይ ኢኳልስ 0 ዋይ ኢኳልስ ቱ ማይነስ ኤክስ ነው የሚሆነው። ይሄ ሊኒየር ፈንክሽን ነው። ሊኒየር ፈንክሽን ማለት ግራፉን ራሱ ድረው ብናደርግ ዋይ ኢኳልስ ቱ ማይነስ ኤክስ ነው። በሰርድ ኳድራንት እና በፎርዝ ኳድራንት የሚያልፍ እንደዚህ ያለ ላይን ነው የሚሆነው። ይሄ ላይን ደግሞ በየትኛውም ቦታ ላይ ሆሪዞንታል ላይን ብናሰምር አንድ ጊዜ ነው ሊናካ የሚችለው። ስለዚህ ይሄ ፈንክሽን መሆን ይችላል። ኤክስ ኢዝ ኤ ፋክተር ኦፍ ዋይ ይላል። ኤክስ ኢዝ ኤ ፋክተር ኦፍ ዋይ። ኤክስ ፋክተር ነው፣ ዋይ ደግሞ መልቲፕል ኦፍ ዋይ ኤክስ ነው ማለት ነው። ኤክስ ኢዝ ኤ ፋክተር ኦፍ ዋይ። ለምሳሌ 2 ኢዝ ኤ ፋክተር ኦፍ 8 ማለት እንችላለን። እንደገና ደግሞ 2 ኢዝ ኤ ፋክተር ኦፍ 4 ማለት እንችላለን። ጉድ። አሁን እንግዲህ ሁለት function is a relation in which no two distinct ordered pairs have the same first coordinate. ፈንክሽን ማለት ሪሌሽን ነው። ሪሌሽን ሆኖ ግን ክራይቴሪያ ምንድነው? ሁለት የተለያዩ ኦርደር ፔሮች የመጀመሪያ ኮኦርዲኔታቸው አንድ አይነት መሆን የለበትም። እዚጋ ግን አንድ አይነት ሆነ። ስለዚህ ፈንክሽን ሊሆን አይችልም ማለት ነው ይሄ። እሺ ዲ ኤክስ ዋይ such that y is a triangle and x is its area። y ትሪያንግል ነው፣ x ደግሞ ኤሪያ ነው። ለምሳሌ ኤሪያው 5 ሴንቲሜትር ስኩዌር ነው ብንል 5 ሴንቲሜትር ስኩዌር ነው ብንል ሁለት የተለያዩ ትሪያንግሎች ኤሪያቸው 5 ሴንቲሜትር ስኩዌር ሊሆን ይችላል። አንዱ በሄይት አንዱ በሌንግዝ ኤሪያ ኢኳልስ ቱ 1/2 ቤዝ ታይምስ ሄይት ነው። ዘን አንደኛው ኢቭን በቤዝ እና በሄይት ብቻ ቢለያዩ ራሱ ትሪያንግሎቹ ሁለት የተለያዩ ትሪያንግል መሆን ይችላሉ ማለት ነው። ስለዚህ ኤሪያቸው አንድ አይነት ሆኖ ግን የተለያዩ ትሪያንግሎች መፍጠር ስለሚቻል ይሄም ትሩ አይሆንም ማለት ነው። ስለዚህ መልሳችን የሚሆነው ቢ ላይ ያለው ቢ the set of order pair xy such that xy is a real number and x plus y is equals to 1. ቀጣዩ ጥያቄያችን ጥያቄ 7 ቁጥር ጨርሰናል። 8 ቁጥር what is the range of the power function f of x equals to x the power of minus 3/2 ይላል። የዚህ ፈንክሽን ሬንጁ ስንት ነው ሊሆን የሚችለው? ሬንጁን ለማግኘት ምንድነው የምናደርገው? ፕሮፐርቲያቸውን ማግኘት ነው። ወዘ ፕሮፐርቲያቸውን ካወቅን ቀላል ነው። Okay, what is the range of the power function f of x equals x the power of minus 3/2? ይሄን ስንጽፎ f of x equals x the power of minus 3/2 ማለት ኔጌቲቭ ፓወር ካለው ወደ ዲኖሚኔተር ነው የሚያወርደው 1/square root of x cube ይሆናል። 1/square root of x cube። አሁን ዲኖሚኔተር ላይ ናት ሩት x cube ያለችው። እቺ ሩት x cube ምን መሆን አለባት? ስኩዌር ሩት ስለሆነ ኢቭን ነው ኢንዴክሳችን ኢቭን ነምበር ከሆነ ሁሉ ጊዜ ስኩዌር ሩት ውስጥ የሚገባው ነምበር 0 እና ከ0 በላይ መሆን አለበት። ነገር ግን እዚህ ኤክስ ኪዩብ ደግሞ አንደር ራዲካል ኤክስ ኪዩብ ያለችው ዲኖሚኔተር ላይ ስለሆነ 0 መግባትም የለባትም። ምን ይሆናል ማለት ነው? ኦፕን ኢንተርቫል 0 ቱ ኢንፊኒቲ ይሆናል። ይሄኛው ብቻ ቢሆን የተሰጠን ራዲካል ኤክስ ኪዩብ ቢሆን ክሎዝ ኢንተርቫል 0 ቱ ኢንፊኒቲ ነበር የሚሆነው፣ 0ንም ያካትታል። ነገር ግን ራዲካል ኤክስ ኪዩብ ዲኖሚኔተር ላይ ስለሆነ ይቺ ኤክስ ኪዩብ 0 መሆን አትችልም፣ ፖዚቲቭ ብቻ መሆን ያለበት። ስለዚህ 0 ቱ ኢንፊኒቲ ዶሜናችን 0 ቱ ኢንፊኒቲ ይሆናል። ዋት ዘ ሬንጅ ነው ያለ። ሬንጁስ ምን ይሆናል? አንድ ሲካፈል ከ0 እስከ ኢንፊኒቲ ላለ ቁጥር
አሁንም ስቲል ምንድነው የሚሆነው? ለአንድ ለፖዚቲቭ ነምበሮች ወደ 0 ለተጠጋ ፖዚቲቭ ነምበር ስታካፍሏት ትልቅ ፖዚቲቭ ነምበር ትሆናለች። ለትልቅ ፖዚቲቭ ነምበር ስታካፍሉት ደግሞ ወደ 0 ትቀርባለች። ነገር ግን 0 ሊመጣ አይችልም። ስለዚህ ሬንጁም 0 ቱ ኢንፊኒቲ መሆን ይችላል ማለት ነው። ኦኬ ወደ ጥያቄ 9 ቁጥር ስናልፍ ጥያቄ 9 ቁጥር ጥያቄ 9 what is the domain of the power function f of x equals x the power of minus 4 over 3 ይሄንንም አሁንም መልሰን እናደርጋለን። x the power of minus 4 over 3 ማለት 1 over x the power of 4 over 3 ነው። ይሄ ማለት ደግሞ 1 over the cube root of x the power of 4 ነው። ኢንዴክሳችን አሁን ኦድ ነምበር ናት። ዘን የትኛውም ራዲካል ውስጥ የትኛውንም አይነት ቁጥር ማስገባት ይቻላል ኢንዴክሳችን ምን ከሆነ ኦድ ነምበር ስለሆነ። ነገር ግን አሁንም 1 divided by the cube root of x the power of 4 ስንል በኤክስ ቦታ 0 ብናስገባ 0 the power of 4 0 cube root of 0 0 1 divided by 0 undefined ነው። ስለዚህ ምን መሆን አለበት? ከ0 ውጭ all real number except 0 የሚለው መሆን አለበት ማለት ነው as a domain። ኦኬ ጥያቄ 10 the inverse of the function y is equal to 3x minus 5 is equal to ይለናል። ኢንቨርስ ለመፈለግ 3 ስቴፖች ናቸው ያሉት። የመጀመሪያው ስቴፕ x እና y ቦታ መቀየር ነው። ከዛ በኋላ ለy ሶልቭ እናደርጋለን። ዘን ማይነስ 5ን ኢኳሊቲውን ክሮስ አድርጋ ስታልፍ ፕላስ 5 ትሆናለች። x ፕላስ 5 is equal to 3y ዘን ኦቨር 3 እናደርጋለን። ለy ሶልቭ ካደረግን በኋላ ይሄን የተገኘውን ምን ብለን መጻፍ ነው? f inverse of x is equal to x plus 5 over 3 ወይም ደግሞ y ብንለው ችግር የለውም። y is equal to x plus 5 over 3 ይሆናል ማለት ነው መልሳችን። ኦኬ ቀጣይ ጥያቄ 10 ቁጥርን አየን። ጥያቄ 11 ቁጥር ጥያቄ 11 what are the domain and range of the function በተደጋጋሚ ሰራን እንደዚህ ያለ ጥያቄ f of x equals to the power of x 2x the power of minus 3 over 4 ይለናል። ስለዚህ የዚህኛው 2 the power of x the power minus 3 over 4 ይህን ጥያቄ በምናይ ጊዜ ይሄ ማለት 2 over x the power of 3 over 4 ነው። ወይም ደግሞ 2 over the fourth root of x the power of 3 ነው። then x the power of 3 ኔጌቲቭ ፖዚቲቭ መሆን ስለሚችል እና ኢንዴክሳችን ደግሞ 4 ስለሆነ ኢቭን ነምበር ስለሆነ ግዴታ የምናስገባው ቁጥር ከ0 በላይ መሆን አለበት። 0ን አይጨምርም ዲኖሚኔተር ላይ ስለወረደ ዜን ዶሜን ኦፕን ኢንተርቫል 0 ቱ ኢንፊኒቲ ይሆናል። ሬንጁም እንደዚሁ የትኛውንም ከ0 እስከ ኢንፊኒቲ ቁጥሮች በምንተካ ጊዜ 2 ሲካፈል ከ0 እስከ ኢንፊኒቲ ባሉ ቁጥሮች ወደ 0 የቀረበ ቁጥር ስናካፍለው 2ን ትልቅ ፖዚቲቭ ነምበር ይመጣል። ወደ ትልቅ ፖዚቲቭ ነምበር ደግሞ 2 ለትልቅ ፖዚቲቭ ነምበር በምናካፍል ጊዜ ወደ 0 የቀረበ ቁጥር ይመጣል። ስለዚህ መልሳችን ምን ይሆናል ማለት ነው? ይሄኛው ሲ ላይ ያለው ምርጫ ይሆናል ማለት ነው። ኦኬ which of the following function which one of the following define a one to one function ይለናል። one to one function ማለት ነው ሁለት ኦርደር ፔር የትኛውን ኦርደር ፔር ላይ ፈርስት ኮኦርዲኔት ከሰከንድ ኮኦርዲኔት አንድ ጊዜ ብቻ የሚያያዝበት ማለት ነው። አንድ ፈርስት ኮኦርዲኔት ከሰከንድ ኮኦርዲኔት ጋር መደገም የለበትም፣ ሰከንድ ከፈርስት መደገም የለበትም። ስለዚህ እንደዚህ ዋን ቱ ዋን ፈንክሽን የሆነ የትኛው ነው ይለናል። ለምሳሌ ምርጫ ኤ ስናይ ኤክስ ዋይ ኢዝ ኤ ፋዘር ኦፍ ኤክስ ይላል። ዋይ ፋዘር ነው፣ ኤክስ ደግሞ ቻይልድ ነው ማለት ነው። ለምሳሌ ሁለት ልጆች አንድ አባት ሊኖራቸው ይችላል። ቢያንስ አንድ አባት ሁለት ልጅ ሊኖረው ይችላል። ስለዚህ ሁለት የተለያዩ ፈርስት ኮኦርዲኔተሮች ከአንድ ሰከንድ ኮኦርዲኔት ተገናኙ ማለት ነው። ምን ብለናል? ኖ ቱ ዲስቲንክት ኦርደር ፔርስ ሃቭ ዘ ሴም ፈርስት ኮኦርዲኔት ብለን ነበር። ኢቭን በእርግጥ ፈንክሽን ይሆናል። ለምን ፈርስቱ ሳይደጋገም ሰከንዱ ነው ሊደገም የሚችለው። ምክንያቱም አንድ ልጅ ሁለት አባት ሊኖረው አይችልም። ነገር ግን አንድ አባት ሁለት ልጅ ሊኖረው ይችላል። ዋይ ነው ሰከንድ ኮኦርዲኔት ላይ ያለው። ዋይ አንድ ሲንግል ነምበር ሆኖ ወይም አንድ ሲንግል ኔም ሆኖ ለምሳሌ በኤ የሚጀምር ሆኖ ሰውየው አባቱ ስም የልጆቹ ሌላ በቢ የሚጀምር ስም ሊሆን ይችላል። ኦር የአባትየው በኤ የሚጀምር ሆኖ የልጁ
ኤክስ የሚጀምር ሊሆን ይችላል። ስለዚህ ይሄ ፈንክሽን መሆን ይችላል። ምክንያቱም ፈርስት ኮኦርዲኔተሩ አይደጋገምም፣ የሚደገመው ሰከንድ ነው፣ ችግር የለው። ኖቱ ዲስቲንክት ኦርደር ፔርስ ሃቭ ዘ ሴም ፈርስት ኮኦርዲኔት ነው ያልነው ፈንክሽን ለማባል ፈንክሽን ይሆናል። ነገር ግን ዋን ቱ ዋን ፈንክሽን አይሆንም። ለምን? ዋን ሬንጅ ከብዙ ዶሜኖች ጋር ጆይን ማድረግ ስለሚችል ማለት ነው። ዋይ ኢዝ ኢኳልስ 3x ማይነስ 1 ይሄ ሊኒየር ፈንክሽን ነው። ሊኒየር ፈንክሽን ነው። ለምሳሌ ይህን ድሮ ብናደረግ ኤክስን 0 በምናደርግ ጊዜ ዋይ ማይነስ 1 ይሆናል። ዋይን 0 በምናደርግ ጊዜ ደግሞ ኤክስ 1/3 ይሆናል። እንደዚህ ያለ ፈንክሽን ኢንክሪዚንግ የሆነ ፈንክሽን እንደዚህ ይመጣል። ዘን ዋን ቱ ዋን ነው አይደለም የሚለውን ለማረጋገጥ ምንድነው የምናደርገው? አንድ ፈርስት ኮኦርዲኔት በምናስገባ ጊዜ ሁለት የተለያየ ሰከንድ ቅድም ሰባተኛ ጥያቄ ላይ ፈንክሽን መሆን አለመሆኑን ለማረጋገጥ ሆሪዞንታል ላይን ቴስት ቼክ እናደርጋለን ብዬ ነበር። ቨርቲካል ላይን ቴስት ነው። ፈንክሽን ነው አይደለም የሚለውን ለማረጋገጥ ቨርቲካል ላይን ቴስት ነው። ኖ ቨርቲካል ላይን ተችስ ሞር ዛን ዋንስ ነው። ፈንክሽን ሆኖ ደግሞ ዋን ቱ ዋን ነው አይደለም የሚለውን ለማረጋገጥ ሆሪዞንታል ላይን ቴስት ነው የምንጠቀመው። ሆሪዞንታል ላይን በምናሰምር ጊዜ ሆሪዞንታል ላይኑ አንድ ጊዜ ብቻ የሚነካ ከሆነ ምን መሆን ይችላል? ፈንክሽን መሆን ዋን ቱ ዋን ፈንክሽን መሆን ይችላል። ከአንድ ጊዜ በላይ ግን ሆሪዞንታል ላይን የሚነካ ከሆነ ግራፉን ያ የተሰጠን ግራፍ የዋን ቱ ዋን ፈንክሽን ግራፍ መሆን አይችልም። ስለዚህ አሁን እዚህ ጋር የተሰጠን ግራፍ የዋን ቱ ዋን ፈንክሽን ግራፍ መሆን ይችላል። 3x ሊኒየር ሁሉ ጊዜ ሊኒየር ዋን ቱ ዋን ነው። አሁን ወደ ቀጣዩ ቢ ላይ ያለውን ምርጫ ብናይ ለምሳሌ ሲ ላይ ያለውን ብናይ ኳድራቲክ ኢኩዌሽን ነው። ኤክስ ስኩዌር ፕላስ 1 ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ስኩዌር ቢሆን ቨርቴክሱ አት ዘ ኦሪጂን 0 ነው። ፕላስ 1 ስላደረግን አንድ ፖይንት ወደ ላይ ከፍ ይላል ማለት ነው። ዘን አሁን እዚህ ጋር ሆሪዞንታል ላይን ባሳምር እዚህ ግራፍ ላይ ሆሪዞንታል ላይን ቼክ ባረግ ከአንድ ጊዜ በላይ ይነካል። ስለዚህ ከአንድ ጊዜ በላይ ተነካ ማለት ደግሞ ዋን ቱ ዋን ፈንክሽን አይደለም ማለት ነው። ኦኬ ጥያቄ ዲ ላይ ያለው ደግሞ ኤክስ ዋይ ሰጅታት ኤክስ ኢዝ ኤ ሲስተር ኦፍ ዋይ ይላል። ኤክስ ሲስተር ዋይ ደግሞ ኤክስ ኢዝ ኤ ሲስተር ኦፍ ዋይ ብራዘር ሊሆን ይችላል ኦር ሲስተር ልትሆን ትችላለች። ስለዚህ አሁን ይሄ ኤክስ ዋይ ኤክስ ኢዝ ኤ ሲስተር ኦፍ ዋይ ስንል ኤክስ ለምሳሌ አንድ ሰው ከሁለት በላይ ሲስተር ሊኖረው ይችላል፣ ከአንድ በላይ ሲስተር ሊኖረው ይችላል። ስለዚህ ይሄ ዋን ቱ ዋን ሊሆን አይችልም። ለምሳሌ በኤ የምትጀምር እህት አለችው ባለ አንድ ሰው የሱ ስም በኤክስ ነው የሚጀምረው ብንል እንደገና ደግሞ አሁንም ሌላ ሲስተር በዋይ የሚጀምር ሲስተር ቢኖረው ዋይ ዘን ኤክስ ይሄ ዋን ቱ ዋን ፈንክሽን ሊሆን አይችልም። ስለዚህ ዋን ቱ ዋን ማለት አንድ ዶሜን ከአንድ ሬንጅ ጋር አንድ ፈርስት ኮኦርዲኔት ከአንድ ሰከንድ ኮኦርዲኔት ጋር ብቻ የሚያያዝበት ማለት ነው። ይሄ ግን ከዛ በላይ መሆን ስለሚችል ዋን ቱ ዋን ፈንክሽን አይደለም ይሄ። ስለዚህ መልሳችን ማን ነው የሚሆነው? ቢ ላይ ያለው ነው የሚሆነን ማለት ነው። ኦኬ ጥያቄ 13 ቁጥር ላይ ስናልፍ ጥያቄ 13 if f of x is equals to ax minus b f inverse of x plus 1 is equals to 1 over 2x plus 2 for each x element of real number then what must be the value of a and b ይለናል። እሺ ይሄንን ሁለት ጊቭን ሊያሟላ የሚችል የኤክስ እና የዋይ ዋጋ ምን ቢሆን ነው? ኤፍ ኦፍ ኤክስ እንደዚህ ተሰጠን፣ ኤፍ ኢንቨርስ ኦፍ ኤክስ ተሰጠን። ስለዚህ ከተሰጠን ፈንክሽን ላይ ተነስተን ኢንቨርሱን እንፈልጋለን። ኤፍ ኦፍ ኤክስ ኢኳልስ ኤ ኤክስ ማይነስ ቢ ማለት ዋይ ኢኳልስ ኤ ኤክስ ማይነስ ቢ ነው። ዘን የመጀመሪያው ስቴፕ ኢንቨርስ ለማግኘት ኤክስ እና ዋይም ቦታ መቀየር ነው። ኤክስ ኢኳልስ ቱ ኤ ዋይ ማይነስ ቢ ይሆናል። ዘን ለዋይ ሶልቭ እናደርጋለን። ኤክስ ፕላስ ቢ ኢኳልስ ቱ ኤ ዋይ ይሆናል ኦቨር ኤ ኤክስ ፕላስ ቢ ኦቨር ኤ ኢኳልስ ቱ ዋይ ይሆናል። ኤፍ ኢንቨርስ ኦፍ ኤክስ ማለት ኤክስ ፕላስ ቢ ኦቨር ኤ ነው። እዚህኛው ጊቭናችን ላይ ደግሞ ኤፍ ኢንቨርስ ላይ ኤክስ ፕላስ 1 ብታስገቡ 1 ኦቨር 2 ኤክስ ፕላስ 2 ይሆናል ነው የተባለው። ስለዚህ ኤፍ ኢንቨርስ ኦፍ ኤክስ ፕላስ 1 is equals to እዚህኛው ኢኩዌሽን ውስጥ ወይም እዚህኛው ፈንክሽን ውስጥ በኤክስ ቦታ ማን ማስገባት ኤክስ ፕላስ 1 ፕላስ ቢ ኦቨር ኤ ዘን ይሄኛው ማለት ደግሞ ኤክስ ኦቨር ኤ ፕላስ 1 ፕላስ ቢ ኦቨር ኤ ማለት ነው። ከጊቭናችን ጋር ግዴታ እኩል መሆን አለበት 1 ኦቨር 2 ኤክስ ፕላስ 2 ዘን ሁለት ሊኒየር ፈንክሽኖች ወይም ሁለት ሊኒየር ኤክስፕሬሽኖች እኩል ሆኑ ማለት
የኤክስ ኮፊሽንት ከኤክስ ኮፊሽንት ኮንስታንት ተርሙ ከኮንስታንቱ ጋር እኩል ሲሆን ነው። ስለዚህ እዚህ ጋር ኤክስ ኮፊሽንት 1/a ነው፣ እዚህ ጋር 1/2 ነው። 1/a = 1/2 ማለት a 2 ይሆናል ማለት ነው። ኮንስታንት ተርም ደግሞ 1+b/a ነው። 1+b/a = 2 ይሆናል። a ደግሞ 2 ነው ብለናል። 1+b/2 = 2 ዘን ክሪስ ክሮስ እናደርግ b+1 = 4 ዘን አንድ ስንቀንስለት b = 3 ይሆናል። ስለዚህ a2 b3 ይሆናል ማለት ነው። ይሄንን ጊቭን ሊያሟላ የሚችል የa ዋጋ 2 የb ዋጋ ደግሞ 3 ሲሆን ብቻ ነው። ኦኬ ወደ ቀጣይ ጥያቄ 14 ቁጥር ስናልፍ ጥያቄ 14 which of the following function is a one-to-one correspondence? ኦኬ one-to-one correspondence ማለት one to one and on to ሁለቱን ነገር ሲያሟላ ነው። one to one ለመባል ምን ብለናል? ሁለት ኦርደር ፔሮች ሁሉ ጊዜ እያንዳንዳቸው ኦርደር ፔሮች አንድ ፈርስት ኮኦርዲኔት ከአንድ ሰከንድ ኮኦርዲኔት ጋር ብቻ ሲያያዝ ነው ብለናል። ወይም ደግሞ ግራፊካሊ ቼክ ስናደርግ በቨርቲካል ላይን ቼክ ስናደርግ ሆሪዞንታል ላይን ቴስት ቼክ ስናደርግ ሆሪዞንታል ላይኑ ከአንድ ጊዜ በላይ መንካት የለበትም ብለናል። ዘን ኦንቱ ለመሆንስ ዋን ቱ ዋን ኮረስፖንዳንስ ማለት ዋን ቱ ዋን ኤንድ ኦንቱ ሲሆን ነው። ስለዚህ ዋን ቱ ዋን ኮረስፖንዳንስ ለመባል ሁለቱን ኮንዲሽን ማሟላት ካለበት ኦንቱ ለመሆን ምን ያስፈልጋል? ኦንቱ ለመሆን የተሰጠን ፈንክሽን ሬንጅ እና እዚች ጋር ሰከንድ ላይ የተሰጠን ሴት እኩል መሆን አለበት። ለምሳሌ ኤን ስናይ ኤፍ ፍሮም 0 to infinity to real number defined by f of x equals to absolute value of x ይለናል። absolute value of x ሬንጁ ምንድነው? ሁሉ ጊዜ ከአብሶሉት ቫልዩ ሲወጡ ቁጥሮች ፖዚቲቭ ናቸው። 0 to infinity ክሎዝ ኢንተርቫል 0 to infinity ነው ሬንጅ ኦፍ ኤፍ። እዚህ ጋር ግን የተሰጠን ኦል ሪል ነምበር ነው። ስለዚህ ኦንቱ አይሆንም ይሄ ፈንክሽን እናልፋለን ማለት ነው። እሺ ይሄኛው ደግሞ f from real number to 0 to infinity defined by f of x equals to x square ይለናል። ይሄኛው ደግሞ ሬንጁ 0 to infinity ነው። እውነት ነው፣ እኩል ነው፣ ኦንቱ ነው። ነገር ግን ይሄኛው ፈንክሽን f of x equals to x square ማለት ኳድራቲክ ኢኩዌሽን ነው። አፕዋርድ ነው፣ እንደዚህ ኦፕን አፕዋርድ የሆነ ኳድራቲክ ግራፍ ነው የሚመጣልን። የዚህን ግራፍ በሆሪዞንታል ላይን ቼክ ብታደርጉ ሁለት ጊዜ ነው የሚቆረጠው። ስለዚህ ዋን ቱ ዋን አይሆንም። ወይም ሁለት የተለያዩ ኦፖዚት ነምበር ብታስገቡ ሁሉ ጊዜ መልሱ አንድ አይነት ነው። ለምሳሌ 2 ብታስገቡ 2 with 4 -2 ብታስገቡ -2 with 4 ሁለት የተለያዩ ፈርስት ኮኦርዲኔቶች ከአንድ ሰከንድ ኮኦርዲኔት ጆይን እያደረጉ ነው። ስለዚህ ዋን ቱ ዋን አይደለም። እሺ ቀጣይ ሲ ላይ ያለው ደግሞ f of x equals to f from real number to 0 to infinity defined by f of x equals 3 the power of x ይለናል። ይሄኛው ፈንክሽንም አሁንም 3 the power of x ይሄ ኤክስፖኔንሻል ፈንክሽን ነው፣ ሁሉ ጊዜ ዋን ቱ ዋን ነው። ነገር ግን 3 the power of x መቼም ቢሆን 0 ሊሆን አይችልም፣ ወደ 0 የቀረበ ነው። የዚህ ሬንጅ ኦፕን ኢንተርቫል 0 to infinity ነው መሆን የሚችለው። እሺ ግን እዚህ ጋር ያለን ክሎዝ ኢንተርቫል ነው። ክሎዝድ በመሆነው ምክንያት ብቻ አይሆንም ማለት ነው። እሺ ዲ ላይ ያለው ደግሞ f from 0 to infinity ዶሜኑ የሎጋሪዝም ዶሜን ኦፕን ኢንተርቫል 0 to infinity ነው። to real number defined by f of x equals log of x ይሄ ሎጋሪዝም ፈንክሽን ሎጋሪዝም የኤክስ ዋጋ ሁሉ ጊዜ ከ0 በላይ 0 to infinity ነው። ዘን ሬንጁ ግን ምንድነው የሚሆነው? ኦል ሪል ነምበር ነው የሚሆነው። ሶ this is both one to one and on to ሁለቱንም ያሟላል። ስለዚህ ምንድነው ማለት ነው? ዋን ቱ ዋን ኮረስፖንዳንስ ነው። ዋን ቱ ዋን ኮረስፖንዳንስ ነው። ኦኬ ጥያቄ 15 ቁጥር if f of x equals to the cube root of 1 plus e to the power of minus x then find f inverse ይላል። ዘን ይሄን ለመስራት ምንድነው የምናደርገው? ልክ እስካሁን ስንጠቀማቸው የነበሩትን ሶስት ስቴፖች ኢንቨርስ ለማግኘት የምንጠቀማቸውን ሶስት ስቴፖች እንጠቀማለን። መጀመሪያ f of x ቦታ ላይ y እናደርጋለን። y is equals to cube root of 1 plus e to the power of minus x ዘን x ነው y እንቀያየራለን። x is equals to the cube root of 1 plus e to the power of minus y ዘን ቦት ሳይድ ኪዩብ እናደርጋለን። ኪዩብ ሩቱን ለማጥፋት ኪዩብ ስናደርግ x cube is equals to 1 plus e to the power of minus y ይሆናል። x cube እቺን 1 ወደ ሌፍት ሃንድ ሳይድ ሳመጣ x cube minus 1 is equals to e to the power of minus y ይሆናል። e to the power of minus y ማለት 1 over e to the power of y ነው። ሶ x cube minus 1 is equals to 1 over e to the power of y ይሆናል። ዘን ክሪስ ክሮስ አደረኩት e to the power of y is equals to 1 over x cube minus 1 ዋይን ሶልቭ ለማድረግ ነው አላማችን። ስለዚህ ቦት ሳይድ ላን ብንወስድ ላን ኦፍ e to the power of y y ይሆናል። ዘን ላን ኦፍ 1 over x cube minus 1 ይሆንልናል ማለት ነው። ይሄንን መልስ የያዘው ደግሞ ምርጫ ኤ ላይ ያለው ነው።
ጥያቄ 16ም ተመሳሳይ ነው። ኢንቨርሱን ፈልጎ የዚህን ፈንክሽን ይለናል። ስለዚህ y is equals to 1 over e the power of x plus 1 እናደርጋለን። ዜን y እና xም ቦታ እንቀያይራለን። x is equals to 1 over e the power of y plus 1 እናደርጋለን። ዜን ክሪስ ክሮስ እናደርገው x is the power of y plus 1 is equals to 1 ይሆንልናል። ዲስትሪቢዩት አደረኩት ወይም ቦት ሳይድም ለx ባካፍል ይችላል። is the power of y plus 1 is equals to 1 over x 1 ወስጄ ወደ ራይት ሃንድ ሳይድ ወሰድኩና ቀነስኳት። is the power of y is equals to 1 over x minus 1 ዜን ክሪስ ክሮስ አደረኩት ኦቨር 1 አድርጌ 1 minus x ክሪስ ክሮስ እናደርግ ምን ይሆናል? 1 minus x over x is equals to the power of y both side ላን ስለወስድ y is equals to ln of 1 minus x over x ሩል ኦፍ ሎጋሪዝም ደግሞ ማካፈል ከሆነ ወደ መቀነስ ነው የሚቀየረው። ln of 1 minus x minus ln x አድርገን እናገኘዋለን ማለት ነው። ይሄ ይሆናል። ይሄን ምርጫ ያዘልን ደግሞ ኤ ላይ ያለው ይሆናል ማለት ነው። ኤ ጥያቄ 17 ቁጥር let f of x equals 1 minus 1 over x then which of the following is true ይላናል። f of 2x equals 1 over 2x minus 1 b 1 over 2 f of 1 over 2 equals f of x minus 1 over 2 እንደዚህ እያለ ይቀጥላል። ስለዚህ ምርጫ መልሱ የሚሆነው ዲ ነው። ለምን ስንሰራው f of 1 over x ማለት 1 minus 1 over 1 over x ነው። ይሄን ደግሞ ሪሲፕሮካሉን ወስደን ስናካፍል 1 minus x ይመጣልናል። ዘን f of 1 over x ማለት ደግሞ አሁን f of 1 over x 1 minus x ነው። f of 1 minus x እናደርጋለን። ዘን 1 minus 1 over በx ቦታ 1 minus x አደረኩት። እዚህ ጋር ያው ወደ ታች ቦታ ስላልበቃ ነው። ዘን ክሪስ ክሮስ እናደርገው 1 minus x minus 1 over 1 minus x ይሆናል። minus x over 1 minus x እቺ ኔጌቲቭን ወደ ታች ብናወርድ ደግሞ x over x minus 1 ይሆናል ማለት ነው። x over x minus 1 ስለዚህ ምርጫ ዲ ትክክል ነው። ምርጫ ዲ ላይ ያለው ነው መልሳችን። ኦኬ ጥያቄ 18 ቁጥር the inverse of the function f of x equals to 1 minus 2x over 1 plus x is ይለናል። አሁን ይሄንን ስንሰራ ያን ሶስት ስቴፖች መከተል ነው። የመጀመሪያው x እና y ቦታ መቀያየር ነው። x is equals to 1 minus 2y over 1 plus y ክሪስ ክሮስ እናደርገዋለን። x into 1 plus y is equals to 1 minus 2y ይሆናል። ከዛ በኋላ ዲስትሪቢዩት እናደርጋለን። x plus yx is equals to 1 minus 2y ላይክ ተርም ኮሌክት እናደርጋለን። yx plus 2y is equals to 1 minus x then y ኮመን እናወጣለን። y into x plus 2 is equals to 1 minus x y is equals to 1 minus x over x plus 2 or f inverse of x is equals to 1 minus x over x plus 2 ይሄ ይሆንልናል ማለት ነው። የመጨረሻ መልሳችን ይሄ ምርጫ ማን ላይ ያለ 1 minus x over x plus 2 ኤ ላይ ያለ ማለት ይሆናል። ኦኬ ጥያቄ 19 which of the following is not true about r is equals to the set of ordered pair xy y is equals to ax plus b a differ from 0 ይለናል። ዘን ምርጫ ኤ r inverse is equals to a r inverse is equals to the set of ordered pair xy such that y is equals to x minus b over a እያለ ምርጫዎቹ እንደዚህ ይቀጥላሉ። ስለዚህ ይሄን ስንሰራ ምንድነው ሁለት አይነት አሰራር አለ ኢንቨርስ ለመስራት። አንዱ ኦሪጂናል ኢኩዌሽኑ ላይ ኦርደር ፔሩን ብቻ ቀይረን እዚህ ጋር ያለችውን ኦርደር ፔር ብቻ ቀይረን ኢኩዌሽኑን ወይም ፈንክሽን ሪሌሽኑን እንደነበረ ይሄን ኢኩዌሽኑን እንደነበረ መተው እንችላለን። ማለት ምን ማለት ነው? yx አድርገን y is equals to ax plus b እንደዚህ የሚል ለምሳሌ ይሄ b ላይ ያለው ይሄ ትሩ ነው፣ ኖት ትሩ ነው የተጠየቅነው። ግን ሌላኛው ደግሞ x y ን ኦርደር ፔሩን ሳንቀይር ይሄን ኢኩዌሽኑን ሶልቭ ማድረግ ለx እና y ሶልቭ ማድረግ ወይም x እና y ቦታ ቀይረን ከዛ በኋላ ሶልቭ እናደርገው ማለት ነው። ለምሳሌ x y such that y is equals to ax plus b then x y such that x is equals to ay plus b then ለ y ሶልቭ አደረኩት y is equals to x minus b over a ይሆናል። x y x እና y ቦታቸው ሳይቀያየሩ y is equals to x minus b over a ይሄ ይቻላል። x y x is equals to እሺ አይደለም x y such that x minus b over a ይሄም ይቻላል ማለት ነው። a ላይ ያለው ምርጫ ይቻላል። እሺ አሁን ሁለቱ ምርጫ ሲ እና ዲን ስናይ ዲ ላይ ያለው y እና x ቦታ ቀያየርን፣ ይሄኛውን x is equals to y minus b over a ይሄ ማለት እኮ ኦሪጂናል ኢኩዌሽኑ እቺኛቱ ኢኩዌሽን ማለት ነው። ምንድነው ያደረገው? ለx ብቻ ሶልቭ ነው ያደረገው። ስለዚህ ይሄ ምንም አዲስ ነገር አልተፈጠረም። ስለዚህ y እና x ቦታ ከቀየርን ይሄኛው ኢኩዌሽን ሶልቭ y እና x አንቀያየርም ብለናል። ልክ ነው። ይሄም ራይት ነው።
እዚህኛው ላይ ግን ምን አደረገ? ኤክስ እና ዋይም ቦታ አልቀየረም። ይሄም ኦሪጂናል ኢኩዌሽኑ እንደነበረ ነው። ለምን ይህን ክሪስክሮስ ብታደርጉት እኮ ኤክስ ኤ ፕላስ ቢ ኢኳልስ ዋይ ነው። ኤክስ ፕላስ ቢ ኢኳልስ ዋይ ደግሞ የሚጀምረው ነው። ስለዚህ መልስ የሚሆነው ሲ ላይ ያለው ይሆናል ማለት ነው። ኦኬ ጥያቄ 20 ቁጥር which of the following relation is not a function ይለናል። ኤክስ ዋይ ዋይ is a father and x is his son። ኤክስ ልጆቹ የተለያዩ ቢሆኑ አባትየው አንድ ነው የሚሆነው ችግር የለውም። ፈርስት ኮኦርዲኔት ግን አንድ ልጅ ሁለት አባት ማለት ስለማይቻል ይሄ ችግር የለም ፈንክሽን ነው። ይሄኛውም ኤክስ ዋይ ኤክስ ኢዝ ስቱደንት ዋይ ኢዝ ሂዝ ፕሬዘንት ኤጅ ይለናል። ኤክስ ስቱደንት ነው ዋይ ፕሬዘንት ኤጅ ነው። ስለዚህ ለምሳሌ 17 ይሄንኛውም ምንም ችግር የለውም። አንድ ተማሪ አንድ ሰው አንድ ፕሬዘንት ኤጅ ነው ያለው። በአንድ ጊዜ ሁለት እድሜ አይኖረውም። 20 ዓመት ከሆነ 20 ዓመት ነው፣ 25 ከሆነ 25 ነው። ከዛ ውጭ ሊሆን አይችልም። አንድ ጊዜ ፕሬዘንት ኤጁ አንድ ነው ኤክስ ዊዝ ዋን። ስለዚህ ይህም ፈንክሽን ነው። ኤክስ ዋይ ዋይ ኢዝ ስቱደንት ኤንድ ኤክስ ኢዝ ሂዝ ፕሬዘንት ሄድ። ይህም እንደዛው አንድ ሰው አንድ ሄድ ነው የሚኖረው፣ አንድ አይነት ሄድ አንድ ታይም ላይ አንድ ሄድ ነው የሚኖረው። ሌላ ጊዜ ሊቀየር ይችላል፣ እያደገ ቁመቱ ሊጨምር ይችላል። ግን አንድ ፕሬዘንት ኤጅ እያልን ነው ያለው። እሺ ዲ ኤክስ ዋይ ሰጅታት ኤክስ ኢዝ ስቱደንት ኤንድ ዋይ ኢዝ ሂዝ ፕሬዘንት ስኩል ይላል። ይሄ ግን አንድ ተማሪ ኤክስ ተማሪ ነው፣ ዋይ ደግሞ ፕሬዘንት ስኩል ነው። አንድ ተማሪ ሁለት ትምህርት ቤት ላይ ሊማር ይችላል። አንዱ የማታ አንዱ የቀን አድርጎ ሊማር ይችላል። በተለያየ መንገድ ሁለት ትምህርት ቤት ሊኖረው ይችላል። ኤክስ ለምሳሌ ኤክስ የተባለ ሰው ሁለት አይነት ዋይ ዋን እና ዋይ ቱ የተባለ ትምህርት ቤት ላይ በአንድ ጊዜ መማር ይችላል። ስለዚህ ይሄኛው ኖት ዲስቲንክት ኦርደር ፔርስ ሃቭ ዘ ሴም ፈርስት ኮኦርዲኔት ብለናል። ይሄ ግን ሁለት ዲስቲንክት ኦርደር ፔሮች ዘ ሴም ፈርስት ኮኦርዲኔት ሊኖሩበት የሚችሉ ፕሮባቢሊቲ አለው ማለት ነው። ስለዚህ ዲ አይሆንም፣ ኖት ኤ ፈንክሽን ነው። እሺ ጥያቄ 21 ሲግኔም ኦፍ 3 ሩት 11 ማይነስ 10 ታይምስ ማይነስ 3.44 ይላል። ግሬተር ዜሮ ማይነስ 3.44 የዚህ ቫልዩ ስንት ነው? መጀመሪያ ይቺ ራዲካል 11 ማለት 3 ፖይንት ሰምቲንግ ነው። በ3 ስናባዛው 9.95 ይመጣል። ያው አፕሮክሲሜት ቫልዩ ነው። ዜን 10 ስንቀንስለት ኔጌቲቭ ይመጣል። ሲግኔም ኦፍ ኔጌቲቭ ነምበር ማይነስ 1 ነው። ማይነስ 1 ዘን ዘ ፍሎር ኦፍ ማይነስ 3.44 ማይነስ 3.44 ማለት ማይነስ 3 እና ማይነስ 4 መካከል ነው። ሶ ፍሎሩ ስንት ነው የሚሆነው? ከዚህ ከኔጌቲቭ 3.44 ኢሚዲየትሊ ሌፍት ያለው ቁጥር ኔጌቲቭ 4 ነው። ስለዚህ ኔጌቲቭ 4 ማይነስ 1 ታይምስ ማይነስ 4 ደግሞ ፖዚቲቭ 4 ይሆናል። ስለዚህ መልሳችን ዲ ላይ ያለው ፖዚቲቭ 4 የሚለው ይሆናል ማለት ነው። ኦኬ የመጀመሪያው ክፍል ይህንን ይመስላል። አብረን ስለነበርን አመሰግናለሁኝ። ሁለተኛው ክፍል በቀጣይ ቪዲዮ ላይ እለቃለሁ። ስለ ድምፅ ጥራት ያው በጣም ይቅርታ ጠይቃለሁ። ትንሽ ድምፅ የሚረብሽ ድምፅ ነበረ። ሶሪ። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑ። ቴንክ